በዚህ ሰፊ ዓለም ውስጥ ብዙ የእንስሳ አይነቶች ይገኛሉ። አብዛኞቹን ሁላችንም የምናውቃቸው ሲሆን ጥቂት የሚባሉትን ግን አብዛኞቻችን በህይወታችን አንዴ እንኳን አይተናቸው አናውቅም። ሰላም የዩቲዩብ ቤተሰቦች፣ ለዛሬ ከዚህ ቀደም አታውቋቸውን ብዬ ያሰብኳቸውን 9 የእንስሳ አይነቶች በዚህ 7 ደቂቃ ባልሞላ ቪዲዮ የማሳያችሁ ይሆናል። በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የኛ ቤተሰብ መሆኑን አይርሱ። አንደኛ ሜክሲኮ ዊኪንግ ፊሽ። ይህ አስገራሚ ፍጥረት የሚኖረው በሀገረ ሜክሲኮ በሚገኙ የውሃ አካላት ውስጥ ሲሆን እነዚህ ፍጥረቶች የሚመገቡት ትናንሽ አሳና ነፍሳቶችን ነው። በምድር ላይ የሚቆዩበት የጊዜ ቆይታ ከ10 እስከ 15 ዓመት እንደሆነ ይነገራል። እነዚህ ፍጥረቶች በሰው ልጅ ላይ ምንም አይነት ጉዳት የማያደርሱ ሲሆን በዚህ ሰዓት ቁጥራቸው በከፍተኛ ሁኔታ በመቀነስ ከ1000 በታች እንደሆነ ይገመታል። ሁለተኛ ብሉፊሽ። ይሄ ብሉፊሽ በመባል የሚታወቀው የአሳ አይነት የሚኖረው በስምጥ የባህር ክፍል ውስጥ ከ600 እስከ 1200 ሜትር ጥልቀት ውስጥ ይገኛል። ይህ እንስሳ የሚመገቡ ትናንሽ የባህር ውስጥ ነፍሳቶች ሲሆን የዚህ እንስሳ መደበኛ ክብደት ስንመለከት ከ100 እስከ 200 ግራም እንዲሁም 30 ሴንቲሜትር ርዝመት አለው። የእነዚህ ፍጥረቶች አስገራሚ ባህሪ ደግሞ ምንም አይነት የሰውነት ጡንቻ አለመኖሩና ከውሃ ውስጥ ሲወጡ መልካቸውን መቀየራቸው ነው። ሶስተኛ ኦካፒ። ይህ ኦካፒ የተባለው እንስሳ በሀገረ ኮንጎ ከሚገኙ ብርቅዬ እንስሳቶች መካከል አንደኛው ሲሆን ስትመለከቱት የሜዳ አህያ ሊመስላችሁ ይችላል። ግን በተቃራኒው ምንም አይነት የሜዳ አህያ ዝርያ ያልተቀላቀለበት ሲሆን እንዲሁም የመጣው ከቀጭኔ እንደሆነ ይነገራል። የዚህ እንስሳ ምላስ 30 ሴንቲሜትር ርዝመት ያለው ሲሆን ይህም ማለት ከአንድ ሜክሲኮ ኪንግፊሽ እኩል ማለት ነው። እነዚህ ፍጥረቶች የሚመገቡት ሙሉ በሙሉ ቅጠል ነክ ነገር ሲሆን የሚኖሩትም በኮንጎ በሚገኙ ጥቅጥቅ ባሉ ጫካዎች ውስጥ ነው። በዚህ ሰዓት የእነዚህ ፍጥረቶች ብዛት ከ10 እስከ 20 ሺህ እንደሆነ ይነገራል። ከዚህም በተጨማሪ ከኮንጎ ብርቅዬ እንስሳት መካከል ግንባር ቀደሙ እንደሆነ ይነገርለታል። አራተኛ ግላስ ፍሮግ ወይንም የመስታወት እንቁራሪት። እነዚህ የእንቁራሪት አይነቶች ከሌሎቹ ለየት የሚያደርጋቸው ውጫዊ ገጽታቸው ወደ ውስጥ ሙሉ በሙሉ በማሳየቱ እንዲሁም የሆድ ዕቃቸው በመታየቱ ነው። እነዚህ የእንቁራሪት አይነቶች በሰፊ የሚኖሩት የውሃ አካላት ውስጥ ሲሆን መገኛቸው ደግሞ በማዕከላዊ እንዲሁም በደቡባዊ አሜሪካ ክፍል ውስጥ ነው። የእነዚህ ፍጥረቶች መደበኛ ክብደት ከ3 እስከ 6 ግራም ሲሆን ቁመታቸው ደግሞ ከ2 እስከ 7 ሴንቲሜትር እርዝማኔ አላቸው። እነዚህ ፍጥረቶች በእሳት በከፍተኛ ሁኔታ እየጠፉ ሲሆኑ ዝርያቸው እንዲባዛ ሲባል እንክብካቤ የተደረገላቸው ይገኛል። አምስተኛ አንቴሎፕ። እነዚህ ፍጥረቶች ለየት ያሉ አፈጣጠር እንዲሁም የፊት ገጽታ ያላቸው ሲሆኑ ከሌሎች የዱር እንስሳቶች ለየት የሚያደርጋቸው ትላልቅ አፍንጮች ስላሏቸው ነው። እነዚህ እንስሳቶች ሙሉ በሙሉ ቅጠል ተመጋቢ ሲሆኑ የሚገኙትም በመካከለኛ ኤዥያ በሚገኙ ትላልቅ ጫካዎች ውስጥ ነው። የእነዚህ እንስሳ መደበኛ ክብደት ከ30 እስከ 69 ኪሎ ግራም ሲሆን ቁመታቸው ደግሞ 1 ሜትር ርዝማኔ እንዳላቸው ይነገራል። ስድስተኛውን ከመናገሬ በፊት ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አረጋግጡ። ስድስተኛ የእነዚህን እንስሳቶች ስም ስትሰሙ ይገርማችኋል ወይንም እንደዚህ አይነትም ስም አለ ወይ ያስብላችኋል። ስማቸውም አይ በመባል ይታወቃሉ። እነዚህ እንስሳቶችን አብዛኞቻችን በፊልም እንጂ በአካል ምን እንደሚመስሉ አይተናቸው አናውቅም። እነዚህ እንስሳቶች አስፈሪ እንዲሁም አስቀያሚ መልክ ያላቸው ሲሆኑ በዚህ ሰዓት በብዙ ሀገራት ይገኛሉ። እነዚህ እንስሳቶች የሚመገቡት እንቁላል እንዲሁም ቅጠል ወይንም ቅጠላ ነገር ሲሆን የሚኖሩትም ጫካ ውስጥ ነው። የዚህ እንስሳ መደበኛ ክብደት ከ2.4 እስከ 4 ግራም ክብደት ያለው ሲሆን ቁመቱ ደግሞ ከ5 እስከ 60 ሴንቲሜትር ርዝመት አለው። ሰባተኛ ፎሳ። ይህ እንስሳ በዓለም ላይ ከታዩ ፈጣን እንዲሁም ቀልጣፋ እንስሳቶች መካከል አንዱ ሲሆን የሚገኘው በማዳጋስካር በሚገኙ ጫካዎች ውስጥ ነው። ይህ እንስሳ የሚመገበው ትናንሽ የአይጥ ዝርዮችን ሲሆን ሲያድንም ቅልጥፍናና ፍጥነት የተሞላበትን እርምጃ ይወስዳል። የዚህ እንስሳ መደበኛ ክብደት ከ5 እስከ 12 ኪሎ ግራም ሲሆን ቁመቱ ደግሞ ከ70 እስከ 80 ሴንቲሜትር ርዝመት አለው። እነዚህ እንስሳቶች ከጊዜ ወደ ጊዜ ቁጥራቸው በከፍተኛ ሁኔታ እየቀነሰ መጥቷል። ለዚህም እንደ ምክንያት የተቀመጠው በከፍተኛ ሁኔታ የዛፎች መመንጠር ነው።
8ኛ ማርከር ወይንም በሳይንስ ስሙ ካፐን ፋልክነሪ ተብሎ የሚጠራው ይህ እንስሳ መኖሪያ ቦታው በብዛት ተራራ ላይ ሲሆን በአሁኑ ሰዓት በፓኪስታን እና በአፍጋኒስታን ተራራማ ቦታዎች ላይ በብዛት ይገኛል። ይህን እንስሳ የሚያውቁት አብዛኞቹ ሰዎች የተራራ ላይ ፍየል በማለት የሚጠሯቸው ሲሆን እንዲህም ሊሏቸው የቻሉት በከፍተኛ ሁኔታ ከፍየል ጋር መመሳሰል ስላላቸው ነው። ከፍየል ጋር የሚያለያያቸው ሁለት መሰረታዊ ነገሮች አሏቸው። አንደኛ ቀንዳቸው ሲሆን ሁለተኛው ደግሞ መኖሪያ ስፍራቸው ነው። እነዚህ እንስሳቶች ሙሉ ለሙሉ የሚመገቡ ተክሎችን ሲሆን ክብደታቸውን ስንመለከት የወንዱ ከ90 እስከ 100 ኪሎ ግራም የሚመዝን ሲሆን በተቃራኒ ሴቷ ደግሞ ከ32 እስከ 52 ኪሎ ግራም ትመዝናለች። ቁመታቸውን ስንመለከት ደግሞ ከ1.2 እስከ 1.4 ሜትር ርዝመት ያላቸው ሲሆን እነዚህ እንስሳቶች በአሁኑ ሰዓት በከፍተኛ ሁኔታ የመጥፋት አደጋ ተጋርጦባቸዋል። 9ኛ ጆርባ። እነዚህ በመጠናቸው ትናንሽ የሆኑ እንስሳቶች በብዛት የበረሃ አይጥ በመባል ይታወቃሉ። እነዚህ ትላልቅ ጆሮና ትላልቅ እግር ያላቸው ፍጥረቶች በብዛት የሚኖሩት በበረሃማ ቦታ ሲሆን የሚመገቡት በቤታችን እንዳሉ አይጦች የተለያዩ ነገሮችን ይመገባሉ። አብዛኛውን ጊዜ በማታ ሲሆን እንቅስቃሴ የሚያደርጉት። ከዚህም በተጨማሪ እነዚህ እንስሳቶች መጠን ከ10 እስከ 15 ሴንቲሜትር እርዝማኔና ከ20 እስከ 100 ግራም ክብደት አላቸው። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ።